በዓለም ዙሪያ የምትገኙ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ከእግዚአብሔር የሆነ ሰላምና ጸጋ ይብዛላችሁ። ከፊታችን ሚያዝያ 3 እና 4 ለሁለት ተከታታይ ቀናት በወላይታ ሶዶ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ታላቅ የሆነ መንፈሳዊ ዝግጅት ተዘጋጅቷል። በእነዚህ ሁለት ተከታታይ ቀናት ሚያዝያ 3 እና 4 አርብና ቅዳሜ ማለት ነው በወላይታ ሶዶና አካባቢዋ ላይ የምትገኙ ቅዱሳን በሙሉ በስፍራው ተገኝታችሁ የእግዚአብሔርን ጸጋ እንድትካፈሉ ሁላችሁም ተጋብዛችኋል። የእግዚአብሔር ወንጌል በኃይልና በስልጣን ይሰበካል። ባጋንንታዊ ሥርዓት ለታሰሩት ሁሉ መፈታት ይሆናል። የጠለቀውንና የተሰወረውን የሚገልጥ የእግዚአብሔር መንፈስ በመካከላችን ይንቀሳቀሳል። ሚያዝያ 3 እና 4 በወላይታ ሶዶ ሲሆን ሚያዝያ 5 ዕለተ እሁድ እንደዚሁም በአዲስ አበባ አጥቢያ ድንቅ የሆነ መንፈሳዊ ዝግጅት ተዘጋጅቷል። ከፊታችን ሚያዝያ 3 እና 4 በወላይታና አካባቢዋ ላይ ከሚገኙ ቅዱሳን ጋር ደስ የሚል ድንቅ ጊዜ አብረን እናሳልፋለን። ከወላይታ መልስ ደግሞ ሚያዝያ 5 ዕለተ እሁድ ከማለዳው 12 ሰዓት ጀምሮ በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ እንደዚሁም ግሩም የሆነ ጊዜ አብረን እናሳልፋለን። መልእክቴን ያዳመጣችሁ በሙሉ ለጓደኞቻችሁና ለቤተሰቦቻችሁ ይሄንን መልእክት በፍጥነት ሼር እንድታደርጉ ተጋብዛችኋል። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁም ጋር ይሁን። ሻሎም።